ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክቡር ሊቀ ኅሩያን መምህር ገሪማ ጌታነህ የጋሞና አካባቢ ዞኖች ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መጋቤ ሰናያት ያዕቆብ ደስታ የሀገረ ስብከቱ ዋና ጸሐፊ፣ ክቡር መላከ ሰላም ቆሞስ አባ ወልደ ትንሣኤ የሁለቱ አድባራት አስተዳዳሪ፣ ክቡር ሊቀ ጠበብት ቆሞስ አባ እውነት ይሁን የአራቱ ጉባኤያት መምህር፣ ክቡር መምህር ዮሐንስ የሀገረ ስብከቱ ስብከተ ወንጌል ክፍል መምሪያ ኃላፊ፣ ክቡራን የሀገረ ስብከቱ የየመምሪያ ክፍላት ኃላፊዎች፣ የአድባራትና የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን አባቶቼ፣ በየማዕረጋችሁ የሰንበት ትምህርት ቤት ደቀ መዛሙርት፣ በዚህ ቅዱስ አደባባይ እግዚአብሔርን ተስፋ አድርጋችሁ በዚህ ታላቅ በዓል ላይ በቃል ኪዳኑ ታቦት ዙሪያ እግዚአብሔርን በማመስገን ላይ የምትገኙ ኦርቶዶክሳውያንና ኦርቶዶክሳውያት ሁላችሁም እስከ ሞት ድረስ በወደደን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አረፈዳችሁ? እንደምን አደራችሁ? በምሕረቱ የጠበቀን በቸርነቱ ያከበረን እንደ ሰው ያልተመለከተን በድካማችን የራራልን አምላካችን ቅዱስ እግዚአብሔር ስለማይነገር ስጦታው ስሙ ለዘለዓለም የተመሰገነ ይሁን። ለቃል መውረድ ለሥጋ ዕርገት ምክንያት የሆነች እመቤታችን ቅድስት ድንግል ማርያም ምልጃ በረከቷ ከሁላችን ጋር ይሁን። አምላካችን እግዚአብሔር ትላንትናን አሳልፎ ዛሬ በተቀደሰው አደባባይ በቃል ኪዳኑ ታቦት ዙሪያ ሰፍረን ቃሉን እንድንሰማ በጣዕመ ዝማሬ እንድናመሰግን ደግሞም በነፍሳችን እንድንባረክ ታላቅ ምስጢር በተከናወነባት በዚህች ዕለት ለነፍሳችን ዕረፍት እናገኝ ዘንድ በምሕረቱ ጠርቶናልና የጠራን ያከበረን እርሱ ነውና ክብር ለአምላካችን ለእግዚአብሔር ይሁን። አንደበት ያለው ሁሉ የምስጋና ዕለት ነው። እግዚአብሔርን ደግማችሁ አመስግኑ፣ ድምፃችሁ ይሰማ። ሞት ድል የተነሳበት እኛ ከሞት ያመለጥንበት ዕለት ነውና ሞትን የረገጠልን ሕይወታችንን የመለሰልን ሞትን ረግጦ ድል ነስቶ ነፃ ያወጣን መድኃኔ ዓለም ስሙ የተመሰገነ ይሁን። እጆቻችሁ ለክብሮ ያጨብጭቡ፣ አንደበታችሁ ያመስግን። አንዱ ስለ ሁሉ ሞተ። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን በላከው መልእክቱ ምዕራፍ 5 ከቁጥር 14 ላይ የተናገረው ቃል ነው። አንዱ ስለ ሁሉ ሞተ። ይህንን ቃል ቅዱስ ጳውሎስ በቆሮንቶስ ለሚኖሩ ምዕመናን ተናግሮታል። አንዱ ስለ ሁሉ ሞተ። ዛሬ ድርብርብ በዓል ቤተ ክርስቲያናችን ታከብራለች። ሆሳዕና በአርያም ለወልደ ዳዊት ብለው ሕፃናትና በኢየሩሳሌም ያሉ ከደብረ ዘይት በቤተ ፋጌ ወደ ኢየሩሳሌም በአህያይቱ ራንጫ ላይ ተቀምጦ ሞታችንን ሊሞት ክርስቶስ ወደ ኢየሩሳሌም የወጣበትን የሆሳዕና በዓልንና ጥንተ ስቅለቱ በአንድ ላይ ገጥመው በብዙ በረከት ልንባረክ በተቀደሰችው ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የሰማይ ደጅ በሆነችው ምድራውያን መላእክት ካህናት ያለ ዕረፍት እግዚአብሔርን በሚያመሰግኑባት
ሰማያውያን መላእክት ረቂቃን መላእክት እኛን ለመጠበቅ ጸሎታችንን ቅድመ እግዚአብሔር ለማድረስ በሚገኙበት ስፍራ ይህን ሁሉ ታላቅ በዓል እያከበርን ነውና የረዳን አምላክ ክብር ይሁንለት። አመስግኑት። ክብርና ምስጋና ለስሙ ይሁን። የዕለቱ በዓል ሰፊ ታላቅ ምስጢር ያለው ቢሆንም አጠር ባለመልኩ ለዕለቱ የሚመጥነውን በእኔ አንደበት እግዚአብሔር እንድናገር የእግዚአብሔር ፈቃድ ይሁን። በደንብ ስሙ። ማውራት ፈጽሞ ክልክል ነው። አስተባባሪዎች ጫጫታ በዝተዋል። ሰው ለምን እንደመጣ ደክሞ እዚህ ለምን እንደቆመ ማወቅ አለበት። በጸጥታ አዳምጡ። እግዚአብሔር ከሁላችን ጋር ይሁን። ሞተ ከማለት በፊት ተወለደ ማለት ይቀድማልና አበው ነገርን ከስሩ ውሃን ከጥሩ እንዲሉ ለክርስቶስ መወለድና መሞት ምክንያት የሆነውን ነገር ባጭሩ ማንሳት ይገባልና ኦሪት ዘፍጥረት ላይ እግዚአብሔር ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት ተብሎ ተጽፏል። በአፍንጫው እነሆ እስትንፋስ ከሥላሴ የተቸረው ከሰባት ባህርያት የተፈጠረው የሰው ልጅ እግዚአብሔር በገነት አኖረው፣ ሁሉን ፈቀደለት። አንድ ዛፍ ግን እግዚአብሔር ከለከለው፣ እንዳትበላት ብሎ። ይችን ትእዛዝና ሕግ በእግዚአብሔርና በሰው ልጆች መካከል መሐላ ቃል ኪዳን ስምምነት የሆነችውን ይችን ትእዛዝ 7 ዓመት ጠብቆ አዳምና ሔዋን ኖረዋል። ከ7ኛው ዓመት ፍጻሜ በኋላ ግን አዳምና ሔዋን ትእዛዚቱን አፈረሱ። በእባብ ላይ ያደረ ዲያብሎስ ወደ ሔዋን መጣ። በሔዋን በኩል ክፉ ምክር መከረ። ስለዚህ ሔዋን በልቧ የዲያብሎስን ምክር ስለተቀበለች እጆቿ ወደ ተከለከለው ዛፍ ተዘረጉ። ሞትን ቆርጣ በላች፣ ለአዳምም አበላች። ያን ጊዜ ጸጋቸው ተገፈፈ፣ በገነት ዛፍ ስር ተሸሸጉ። እግዚአብሔር ወደ አዳምም ሊፈልገው መጣ። አይቴሃለሁ ከአዳም አዳም አዳም ወዴት አለ ብሎ እግዚአብሔር አዳምን ሊፈልገው ድምፁን ላከ። ወደ እርሱ መጣ። ያን ጊዜ አዳም ሔዋን አሳተችኝ፣ ረዳት ትሆናለች ያልክኝ ሴት የሞት ምክንያት ሆነችኝ፣ የከለከልክኝን አጎረሰችኝ አለው። ሔዋን ደግሞ እኔስ አይደለሁም እባብ አሳተኝ እንጂ አለች። ኦሪት ዘፍጥረት ምዕራፍ 3 ላይ እግዚአብሔር አለ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተ ሰኮናውን ትነክሳለህ ብሎ እግዚአብሔር የበደለው አዳምን በደሉ እንደፈረደበት ተስፋና መርገምን ተናገረ። መርገሙ ለዘላለም ያለው ጠላትነት ሲሆን ተስፋው ግን ከሴቲቱ ዘር የሚወለድ በኋላ ዘመን የሚገለጥ የእባቡን የዲያብሎስን ራስ እንደሚቀጠቅጥለት በልቦ ይህን ተስፋ ይዞ አዳም ወደዚህ ምድር መጣ። ዘራቸው በዛ። ይህን ተስፋ ለአበው ለልጆቹ አስተላለፈ። ተስፋውን ርዕስ አበው አብርሃም፣ ያዕቆብና ይስሐቅ ጠብቀውታል። ይህን ተስፋ ነቢያት በትንቢት በመንፈስ እግዚአብሔር ተመርተው ገልጠውታል። ስለዚህ ሰው ከእግዚአብሔር ክብር ጎደለ፣ ሞት አገኘው። ባለመታዘዝ በራሱ አመፃ ምክንያት ነፍሱ ከስጋው ስትለይ ስጋ መቃብር ሲቀር ነፍስ በሲኦል ተጣለች። እንደ ገነት አይደለም። በዚህ ምድር እሾህና መቄላ በበቀለባት ተራራውን እየወጣ በረሃውን እየተንከራተተ ያስገኘችውን ምድር እያረሰ በድካም የሚኖር ሆነ። ስጋው በሞተ ጊዜ ስጋው መቃብር ሲቀር ነፍሱ በሲኦል በእግረ ዲያብሎስ ተጣለች። ሕዝብ ዘይነብር ውስተ ጽልመት፣ ሕዝብ ሁሉ በጨለማ በሞት ጥላ በዲያብሎስ እግር ተረገጠ። በሲኦል ረፍት የለም። በሲኦል የማይጠፋ እሳት አለ። በሲኦል የእሳት አለንጋ የእሳት መግረፊያ ዲያብሎስ በእጁ አለ። የሰው ልጅ ነፍስ ያለ እረፍት
እሳት መንዶ የሰውን ልጅ ነፍስ ይቀጠቅጥ ነበር። 5500 ዓመተ ፍዳ ዓመተ ኩነኔ ያ ዘመን የሞትና የመከራ ዘመን ነበር። ነቢያት ፀሐይን በገባዖን ሰማይ ያቆሙ ነቢያት፣ ሞትን የሞተውን ጸልየው ያስነሱ ነቢያት፣ ባዶውን ማድጋ በዱቄት ባዶውን ማሰሮ በዘይት የመሉ ነቢያት፣ ባህር የከፈሉ ድንቅ ያደረጉ ጸጋ እግዚአብሔር የበዛላቸው ነቢያት ጽድቃችን እንደ መርገም ጨርቅ ተቆጠረ እስኪሉ ድረስ ሞት በሰው ልጆች ላይ ሰለጠነ። ያን ጊዜ የአብርሃም እምነቱ፣ ያን ጊዜ የነቢያት ጽድቃቸው፣ ያን ጊዜ ርዕሰ አበው አብርሃም ያዕቆብና ይስሐቅ በጽድቃቸው ልጆቻቸውን ከሲኦል እስራት መፍታት ነፃ ማውጣት አልቻሉም። ስለዚህ በምድር ላይ የቱንም ያህል የበረቱ ነቢያት ቢነሱ ከመቃብር አላመለጡም። ካረጉት ከነ ኤልያስ በቀር ዕጣ ፈንታቸው መቃብርና ሞት ሆነ። ይህን የተመለከተ ቅዱስ ዳዊት ዓይኖቹን ወደ እግዚአብሔር ቀና አደረገ። ፈኖ እዴከ እምአርያም፣ ክንድህን ከአርያም ላክልን። ከሞት ማምለጥ ከውድቀት መነሳት በአንተ ክንድ እንጂ በእኛ ኃይል አልተቻለም ብሎ ወደ እግዚአብሔር ጮኸ። ነቢያት የተናገሩት ትንቢት፣ አበው የጮኹት ጩኸት እግዚአብሔር ለአዳም የገባው የተስፋ ቃል የሚፈጸምበት ጊዜ ሲደርስ ቅዱስ ገብርኤልን ወደ ናዝሬት እግዚአብሔር ላከው። ናዝሬት በደቡባዊ የእስራኤል ጠረፍ ላይ የምትገኝ የተናቀች የአናጤዎች የድሃዎች መንደር ናት። ወደዚያ ገናናው መልአክ ቅዱስ ገብርኤል ከእግዚአብሔር ተልኮ ወደዚያ ወደ ተናቀችው መንደር ወደ ናዝሬት መጣ። ለምን በዚያ መጣ? ዘርን ባያስቀርልን ኖሮ እንደ ሰዶም እንደ ገሞራ ጠፍተን በቀረን ነበር ተብሎ የተነገረላት በእንክርዳዱ ዘመን ስንዴ ዘር ሆና የተገኘች ወላዲተ አምላክ በዚያ ነበረች። ወደ እርሷ መጣ። ክብር ይግባት እናታችን። ዘር ናት፣ ምርጥ ዘር አመስግኗት። ሳው እመቤታችን ወደ እርሷ መጣ መልአኩ። ወደ እርሷ መጥቶ ሰገደላት። ተፈሲ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው። አንቺ ከሴቶች ተለይተሽ የተባረክሽ ነሽ። ትጸንሻለሽ፣ ተወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አላት። እንዴት ያለ ሰላምታ ነው! ተሰምቶ የማያውቅ ሰላምታ። ያለ ወንድ ዘር ጸንሶ መውለድ ከመቼ የመጣ ነው? እንዴት ይሆናል ብላ መልአኩን ጠየቀች። እስመ አልቦ ነገር ዘይስአኖ ለእግዚአብሔር ብሎ በነገራት ጊዜ እምነቷ በእግዚአብሔር ላይ የጸና ነውና ይኩነኒ በከመ ትቤለኒ አለች። ያን ጊዜ አካላዊ ቃል ኢየሱስ ክርስቶስ ትንቢተ ነቢያትን ተስፋ አበውን ሊፈጽም ያ ቀዳማዊ ቃል ዓለምን በቃሉ የፈጠረ ቅድመ ዓለም የነበረ ቅድመ ዓለም ከአባት ያለ እናት የተወለደ ድህረ ዓለም ከተፈጠረ በኋላ ያለ ዘርአ ብእሲ በሕቱም ድንግልና ተጸንሶ በሕቱም ድንግልና ሊወለድ የእመቤታችንን ማህፀን ሰላም ሰማይ ዓለም አደረገው። ክብር ይግባው አምላካችን። የተዋረደውን ሰውነት ከፍ አደረገው የኛ ጌታ። ታላቅ ምስጢር፣ ታላቅ መለኮታዊ ምስጢር በድንግል ማርያም ማህፀን ተከናወነ። ታላቅ ምስጢር ይከናወን ዘንድ ሥላሴ ደምግባቷን ውበቷን ወደደላት። ሰው አልመረጣትም። መንግስት፣ ፓርላማ ወይ ፌዴሬሽን አልመረጣትም፣ ወይ ቀበሌ አልመረጣትም። ሥላሴ ለተዋሕዶ ምስጢር ድንግል ማርያምን መረጠ። ክብር ለሥላሴ ይሁን። ከእርሷ ሊወለድ አካላዊ ቃል በሥጋ ሊገለጥ ማህፀኗን ሰማይ ዓለም አደረገ። ይህ ነገር የረቀቀበት ሊቁ ድንግል ማርያምን ሲያመሰግናት ተፈሥሒ ኦ መኃዘ ፍሥሓ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ፣ የደስታ መፍሰሻ ሆይ ደስ ይበልሽ፣ የማህፀንሽ ፍሬ የተባረከ ነው አላት። የደስታችን የሰላማችን የእረፍታችን ምንጭ ክርስቶስ ከእርሷ ተወልዷል። ክብር ይግባው አምላካችን። ሰላማችን ከእርሷ ተወለደ። በቤተልሔም ዋሻ በከብቶች ግርግም 9 ወር ከ5 ቀን ማህፀኗን ሰማይ ዓለም አድርጎ በቤተልሔም ዋሻ
በከብቶች ግርግም በወደቀ ስፍራ ተወልዶ ከውድቀት ሊያነሳን ሰው አምላክ ሆነ፣ አምላክ ሰው ሆነ። መድኃኔ ዓለም ከመቤታችን በከብቶች ግርግም ተወለደ። አመስግኑት ይህን ጌታ። ዝቅ ብሎ ተገኘ በከብቶች ግርግም። የተለያዩት በመወለዶ አመሰገኑ፣ ህብረት ፈጠሩ። ሰላም ተሰማ፣ ዝማሬ ተሰማ። በድንግል ማርያም ዙሪያ መላእክት ሰፈሩ። እረኞች ተቀላቅለው ዘመሩ። ስብሐት ለእግዚአብሔር በሰማያት ብለው አመሰገኑ። በሰማይና በምድር ምስጋና የመላለት ምስጋና የበዛለት ሰው እንኳን ቢያምፅ አላመሰግን ቢል የቢታንያ ድንጋዮች ያመሰገኑት። ተራራው እንደ ሆሳ ጥጃ እየዘለለ የሚያመሰግነው፣ ውቅያኖስ የሚገዛለት፣ ነፋሳትን የሚያዝ የውቅያኖሱን ውሃ በእጆቹ መዳፍ የሚለካቸው ጌታ ምስጋና በዛለት። በቤተልሔም ተወለደ። አመስግኑት ይህን ጌታ አመስግኑት። ተወለደ። በ30 ዘመኑ በማየ ዮርዳኖስ በእደ ዮሐንስ ተጠመቀ። ታሪኩ ረጅም ቢሆን የዛሬው በዓል ላይ ተንደርድረን ቶሎ እንመጣለን፣ ሰዓቱ እንዳይሄድብን። ከተጠመቀ በኋላ በእስራኤል በአውራጃዋ እየተዘዋወረ ወንጌል ሰበከ። 12ቱን ሐዋርያት አስከተለ። ያን ዘመን እስራኤላውያን በሮማውያን ቅኝ ግዛት ስር የወደቁበት፣ አንገት የደፉበት፣ በሀገራቸው ላይ እንደ ባሪያ የተቆጠሩበት፣ ተረጋግቶ መኖር ያልተቻለበት የመከራ ዘመን ነበር። ክርስቶስ መሲሁ ተገለጠ። አይነ ስውራንን አይናቸውን አበራ። አንካሶችን በቃሉ ፈታ፣ ተራመዱ። እነሆ ሕሙማን ተፈወሱ። አንገት የደፉ ቀና አሉ። ጓዳ የቆለፉ ሞት የሚጠባበቁ ሕይወት ተቀጠለላቸው። ሞቶ የነበረው አልዓዛር ከሞተ ከተቀበረ በኋላ በአራተኛው ቀን ከመቃብር ወጣ። ይህ ሁሉ መዳን፣ ይህ ሁሉ ፈውስ በመድኃኔ ዓለም ሆነ። ይፈውሰን መድኃኔ ዓለም። ፈዋሽ ነው እርሱ። አው ለሥጋችን ፈዋሽ የነፍሳችን ፈውስ ነው እርሱ። ስለዚህ እንዲህ ቢያደርግ በጎ ቢሰራ ሕዝብ ቢከተለው አይሁድ ቀንተው ክርስቶስን ሊሰቅሉት ተማከሩ። ሰንበት ይሽራል ብለው አዎ የሰንበትን ጌታ ከሰሱት። አይን ያበራውን ጌታ አዎ አይኑ ስለበራለት ሰው ደስታ ሐሴት ማድረግ ሲገባ አይኑን ስለበራ በክርስቶስ ላይ በቅናት ልባቸው ነደደ። እርሱ የመጣው ሰው ሆኖ የተገለጠው ሞቶ ሰውን ሊያድን እንጂ በዚህ ምድር ላይ በዙፋን ሊከብር ወይም የተጠቁትን በሀገራቸው ላይ ነፃነት ያጡትን እስራኤላውያንን በዳዊት ዙፋን ተቀምጦ ሮማውያንን አባሮ ጦር አደራጅቶ እስራኤልን ነፃ ሊያወጣ ለዚህ ስጋዊ ሐሳብ አልመጣም። እርሱ በሲኦል የተጣሉትን አዳምና ልጆቹን ከነፍሳቸው ስራት ነፃ ሊያወጣ መጥተዋል እንጂ አንዳንዶች ሮማውያንን አባሮ ድል ነስቶ ነፃ ያወጣናል ብለው በስጋዊ ሐሳብ ተከትለውታል። ብዙዎች ግን በቅናት በክርስቶስ ላይ ተነሳስተዋል። ታዲያ አዎ ክርስቶስ 3 ዓመት ከ3 ወር ካስተማረ በኋላ በሆሳዕና ዕለት መጋቢት 22 እነሆ ፈታችሁ አምጡልኝ ብሎ በቤተ ፋጌ ያሉትን ሁለቱን አህያዎች አህያይቱንና ውርንጭላይቱን ከደቀ መዛሙርቱ ሁለቱን ላከ። አመጡለት። እነሆ በኢየሩሳሌም የሚኖሩ ሴቶች ዘንባባ ዝንጣፊ ይዘው ነጠላቸውን እያነጠፉለት በአህያይቱ ላይ ተቀምጦ ከደብረ ዘይት ቁልቁለት እስከ ኢየሩሳሌም ተራራ ሆሳዕና ለወልደ ዳዊት ሆሳዕና በአርያም እያሉ እየዘመሩለት አሁን አድን አንተ መድኃኒት ነህ እያሉ እያመሰገኑት፣ አይሁድ ግን ምስጋናውን እየተቃወሙ ወደ ኢየሩሳሌም ወጣ። ስለዚህ ከወጣ በኋላ በሆሳዕና ዕለት ብዙ ሕዝብ ተሰብስቦ ዛሬ ሆሳዕናን እንደምናከብር ዘንባባ ይዘው ያመሰገኑት ጌታ በሐሙስ ምሽት ራት ከበላ በኋላ የተቀደሰውን ራት ሥርዓተ ቁርባንን ከሰራ በኋላ ሐሙስ ምሽት ከ12ቱ ሐዋርያት አንዱ ይሁዳ በ30 ብር ተደራድሮ ጌታውን አሳልፎ ሰጠ። በዚያ ምሽት ሐሙስ ምሽት ጀምሮ
ካህና ወደ ቀያፋ እያመላለሱ በሁለት ገመድ አስረው ወደ ኋላ እየጎተቱት በጀርባው እያረፈ ወደፊት እየጎተቱት በግንባሩ እየተደፋ በሊጦስትራ ድንጋይ ላይ እንኳን ለሚወድቅ ለሚራመድ ሰው እንደ ሾለ ብረት የሚዋጋ ድንጋይ ላይ መድኃኔ ዓለም ለኛ ሲል በግንባሩ ድፍት አለ። ወገኖቼ ቁስሉ ይታያቸዋል፣ መከራው ይታያቸዋል። በሁለት ገመድ ጎተቱት። ካህና ወደ ቀያፋ አመላለሱት። ሌሊቱን ሙሉ እያዳፉ እየገረፉ መስቀል አሸክመው አመላለሱት። ንጋት ላይ ዓርብ በጲላጦስ አደባባይ አቆሙት። በአውደ ምኩናን በመሳፍንቱ ፊት መድኃኔ ዓለምን አቆሙት። የሐሰት ክስ አደራጅተው የሐሰት ምስክር አደራጅተው አንድም በደል ያልተገኘበትን ሊቀድሳቸው የመጣውን ጌታ አላወቁትም። ሩቅ ብእሲ አድርገውታል። ሰው ብቻ መስሏቸዋልና ሊገርፉት እጃቸውን አነሱ። 6666 ጅራፍ የተቆጠረው ብቻ እየዘበቱ እየዘነጉ ያልተቆጠረው ቢበዛ እንጂ ከዚህ የሚያንስ አይደለም። ይሁን ሁሉ ግርፋት መድኃኔ ዓለም ለኛ ተገረፈ። ሊጦስትራ